ሰበር ነው። የአሜሪካ ማዕከላዊ የሰለላ ድርጅት CIA ኢራን የአሜሪካ ባህር ኃይል የጣለባትን ከበባና ዕቀባ ከ3 እስከ 4 ወራት ለሚደርስ ጊዜ መቋቋም እንደምትችል የደረሰበትን ግምገማ ለዶናልድ ትራምፕ አስተዳደር ማስረዳቱ ተሰማ። ይህ ብቻ አይደለም። አሜሪካ በድንገት ጀምራ በድንገትና ባጭሩ የቀጨችውን በሰርጡ የታጎሉ መርከቦችን የማሳለፍ ፕሮጀክት ነጻነት የአጀብ እንቅስቃሴን መልሳ ልትቀጥል መሆኗን ዎል ስትሪት ጆርናል ገለጸ። አብራችሁን ቆዩ። ባልደረባዬ ዳንኤል ውለታው መስመር ላይ ይገኛል። ዜናውን ላሰማችሁ። ለዋሽንግተን ፖስት የተናገሩ አንድ ከፍተኛ ባለሥልጣን የኢራን አመራር ይበልጥ ስር